ሚካኤል ስዩም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ቀሲስ ቴዎድሮስ ብርሌው እባላለሁ። የአርጉት ቅዱስ ጊዮርጊስ የህንጻ ሰሪ ሰብሳቢ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ዲያቆን ዶክተር ፍቅር ትእዛዙ እባላለሁኝ። በደቡብ ወሎ ሀገረ ስብከት መቅደላ ወረዳ የአርጉት ቅዱስ ጊዮርጊስ ቤተክርስቲያን ህንጻ ሰሪ ኮሚቴ የህዝብ ግንኙነት ክፍል ተጠሪ ነኝ። እንግዲህ በአጠቃላይ የአርጉት ቅዱስ ጊዮርጊስ ቤተክርስቲያን 2015 መጋቢት 5 ቀን የመሰረት ቤዝመንቱ ስራ ተጀምሮ አሁን ላይ ሙሉ የብሎኬት ስራ ተደርድሮ አልቆ የልስን ስራ የውጩን መጨረስ ላይ ችለናል። ከዛ የመጨረሻ ስራ ላይ ያለነው የጉልላት ስራ 1 ሜትር ከ20 ማስቀመጫዋን ቦታ እየተዘጋጀች እየተሰራይ ነው ያለችው። ሌላው አጠቃላይ ስራን በተመለከተ እንግዲህ ይህን ስራ ለማስፈጸም የማህበረሰቡን ከፍተኛ የጉልበት ርብርብ ውሃ ከጉሬ ከደረቅ ወንዝ ከተለያየ ቦታ ላይ እየሄደ እየቀዳ በጣም ብዙ ድካምና ልፋት ይህ ስራ በ2 ዓመት 8 ወር ከፍተኛ ደረጃ ላይ ደርሷል። አሁን ላይ ባጋጠመን የገንዘብ እጥረት የቻሌንጅ ጀምረናል። ይሄ ቻሌንጅ ደግሞ እጅግ በጣም ከጠበቅነው በላይ በሚገባ ሁኔታ ማለት ነው ከ2.2 ሚሊዮን ብር አካባቢ ላይ ብሩ ተሰብስቧል። ይሄ እንግዲህ ነገ ህዳር ሚካኤል 2018 ህዳር ሚካኤል ላይ የዋዜማው ላይ እንገኛለን። አጠቃሎ እዛ ላይ ይገባል ብለን እንገምታለን። እስካሁን በባንክ የገባው ብር 1.6 ሚሊዮን ብር ባንክ ላይ ገብቷል። የተለያዩ ሰዎች ደግሞ የበዓሉ ዕለት በቀኑ ይዘመተን እናስረክባለን በአካል ስላሉ አሁን ላይ የምንጠብቀው ያንን ነው። ይሄንን የምትመለከቱ ሁላችሁም ቃል የገባችሁትን በቻሌንጁ ቃል የገባችሁትን ነገ ላይ ህዳር 12 ነገ ላይ ይዛችሁ መጣችሁ በረከት ስራችሁን ርብርብ እንድታደርጉ ነው በእግዚአብሔር ስም የምንጠይቀው። የተለያዩ ቦታ ላይ ያሉ ወንድሞች እህቶች ርብርብ አድርገዋልና ይሄን በመጨረሻ በማጠቃለያ ሪፖርቱ ላይ በይፋ የምስክር ወረቀትም ለዚህ ቻሌንጅ ላይ አስተዋጽኦ ያደረጉት ላይክ፣ ሼር፣ ኮሜንት ያደረጉ በብዛት አዘጋጅተንላቸዋል። መጨረሻ ማጠቃለያው ላይ ማለት ነው ህዳር 12 2018 ያርጉት ቅዱስ ሚካኤል ላይ በሚደረገው የማጠቃለያ ፕሮግራም ላይ ምናሳውቅ ይሆናል ማለት ነው። ሁላችሁም ላደረጋችሁት አስተዋጽኦ በእግዚአብሔር ስም በቅዱስ ጊዮርጊስ በሰማዕቱ ስም ምስጋናችንን ከልብ እናቀርባለን። ቆርቆሮ ተገዝቶ በእጃችን ውስጥ ገብቷል ማለት ነው። እንግዲህ የቀሩን ስራዎች የቀለም፣ የኮርኒስ፣ በርና መስኮት ላይ አንድ በር አንድ መስኮት የአንድ በር ዋጋ 40 ሺህ ብር ነው። አንድ ወንድማችን አንድ በር ችሏል። አንድ መስኮት ደግሞ የምስራቅ መስኮት ተችሏል። ጉልላት ወንድማችን ተመስገን ተሰማ ደሴ ላይ የሚኖር ወንድም ነው። እሱም ጉልላቱ ሙሉውን ችሏል ማለት ነው። እንግዲህ በአጠቃላይ እስካሁን ድረስ በቻሌንጅ የሰራናቸው ነገሮች ይሄንን ነው። ይሄን ቻሌንጅ በበላይነት በማስተባበር ዲያቆን ዶክተር ፍቅር ትእዛዙ ከፍተኛውን አስተዋጽኦ በማድረግ ለይትም ቀንም ብዙ ነገሮችን በመስራት ከፍተኛ ደረጃ ያደረሰ ወንድም ነው። ለሱም ከፍተኛ ምስጋናችንን እናቀርባለን። ያው ኮሚቴው አንዱ ቢሆንም እንኳን ሌቱም ቀንም ሌላ ስራ ሳይሰራ ይሄን እየሰራ ከፍተኛ ደረጃ ላይ አድርሰዋል። በውጭ የሚኖሩ እህቶቻችን ወንድሞቻችን ብዙ ውጭ ላይ ርብርብ በማድረግ የዚህ ስራ ላይ በቲክቶክም በተለያየ መልኩ የረዱንን እህቶች በቅዱስ ጊዮርጊስ በሰማዕቱ ስም እናመሰግናለን። ወንድማችን ዳምጤ አራጌም ይሄን ሰበካ ጉባኤ በሰብሳቢነት እየመራ ያለው ወንድም ነው። ሙሉ የጣራ ስራ የሚውሉ እንጨቶች ተሸካሚ ወራጅ የሚሆኑ ነገሮች ሁሉ ተጠናቀው ተሰብስበው አልቀዋል። እንግዲህ የቆርቆሮ ስራው እስከ ጥር 30 ድረስ ለብሶ ይጠናቀቃል ብለን ነው እንደ እግዚአብሔር ፍቃድ የምናስበው። ሌሎች ስራዎች የግብአቶች ሁሉንም ነገር አቅርበናል እንደ እግዚአብሔር ፍቃድ። እንግዲህ የቀረን ነገር ደግሞ በተለያየ መልኩ እያቀረብን እገዛችሁን ትብብራችሁንና በጸሎት እንድታስቡን እያል መልእክታችንን እናስተላልፋለን። እግዚአብሔር ይስጥልን። ቅዱስ ጊዮርጊስ ከሁላችን ጋር ይሁን። እንግዲህ ይሄ ቤተክርስቲያን ከተጀመረ ከ2 ዓመት ከ8 ወር በላይ ሆኖታል። አሁን ላይ ይህን ቤተክርስቲያን ለማጠናቀቅ የቻሌንጅ ስራ እንደጀመርን ይታወቃል። ይህንን የበረከት ስራ ቻሌንጅ የጀመርንበት መሰረታዊ ምክንያት ምንድነው? የመጀመሪያው ምእመናኑ በቁጥር አናሳ ስለሆኑ በጉልበታቸው በገንዘባቸውና እንዲሁም ደግሞ በጸሎትም ጭምር የሚያግዙ አባቶችና እናቶች በመሆናቸው ከሩቅ ቦታ እየቀዱ ገንዘባቸውን አውጥተው ቤተክርስቲያኑን መጨረስ ስላልቻሉ በተለያየ ቦታ ያሉ የሰማዕቱ ወዳጆች የዚህ በረከት ስራ ተሳታፊ ሆነው ቤተክርስቲያኑን ለማጠናቀቅና ለማስመረቅ ያው ግዴታ ይህንን ቻሌንጅ መጀመር አስፈላጊ ሆኗል ማለት ነው።
እንግዲህ ይህ ቤተክርስቲያን አሁን ላይ ያለበት ሁኔታ ምንድነው? የጣራና የልስን ስራ እየተሰራ ይገኛል። ቆርቆሮንም ያውን ግዥ ፈጽመናል። እግዚአብሔር ጋር በቅርብ ቀን ቆርቆሮውን የምናለብስ ይሆናል ማለት ነው። ሌሎች ስራዎች ተጠናቀዋል። የበርና የመስኮት እና ሌሎች የፊኒሺንግ ስራዎች ናቸው የሚቀሩት ማለት ነው። በቻሌንጁ ስራ እግዚአብሔር ወዶና ፈቅዶ የበርና የመስኮት እንዲሁም የጉልላትን የቻሌንጅ ድጋፍ አጠቃሎ 2.2 ሚሊዮን አካባቢ የሚሆን በቻሌንጁ መስራት ተችሏል ማለት ነው። ይሄ በቃል ያለውን ጨምሮ ነው። በእስካሁን በእጅ በጥሬ የገባ 1.6 ሚሊዮን አካባቢ በጥሬ የገባበት ሁኔታ ነው ያለው። ቀሪው 400 ሺህ ብር የሚሆነው በብር ደረጃ በዚህ 2 ቀን ውስጥ ይገባል ብለን ተስፋ እናደርጋለን። አብዛኛዎቹ ቃላቸውን እንደሚፈጽሙም ምናምናቸው ወንድሞች ናቸው። በተለያየ ምክንያት የዘገዩ ቢኖርም እንኳን እንደሚያስገቡ እንተማመናለን። ቀሪው ደግሞ የመስኮትና የበር እንዲሁም ደግሞ የጉልላት ስራውን መሰረት በማድረግ ያው የሱ ሂሳብ ሲገባ 2.2 ሚሊዮን አካባቢ በቻሌንጁ ስራ መስራት ተችሏል ማለት ነው። ይሄ ቻሌንጅ ከሚጠበቀው በላይ ተሳክቷል። የተሳካበት መሰረታዊ ምክንያት ደግሞ የመጀመሪያው በውጭ ሀገር የሚኖሩ እህቶችና ወንድሞች ከፍተኛውን ሚና በመውሰድ ከ460 ጊዜ በላይ ኮሜንት፣ ሼር እና ላይክ በማድረግ ሌሎች እንዲያዩት በማስተባበር ከፍተኛ ስራ የሰሩ እህቶች ወንድሞች አሉ ማለት ነው። ነገ በይፋ ህዝብ ባተሰበሰበበት ያው የምስጋና ወረቀት የምንሰጥ ይሆናል ማለት ነው። በተጨማሪ ሀገር ውስጥ ያሉ በተለያየ ቦታ ያሉ የሰማዕቱ ወዳጆች የመቅደላ ተወላጅ ሆኑም ያልሆኑም ክርስቲያን የሆኑ በሙሉ በተለያየ አገሪቱ ክፍል የሚገኙ የዚህ የበረከት ስራ ቻሌንጅ ተሳታፊ በመሆናቸው ይሄ ቻሌንጅ ሊሳካ ችሏል። እንደሚታወቀው ቻሌንጁን ስንጀምር የ648000 ቻሌንጅ ነበረ። ግን ደግሞ ቻሌንጁ ስለተሳካ 2.2 ሚሊዮን ብር መድረስ ችሏል ማለት ነው። ይሄ ደግሞ በእናንተ ስራ ምክንያት ስለሆነ ምስጋና ይገባችኋል ማለት ነው። ከዛ ውጪ ይሄንን የበረከት ስራ ቻሌንጅ በማስተባበር በተቋም ደረጃ በሆስፒታልም በተለያዩ የበረከት ስራ ማህበሮችም ጭምር ያሉ ወጣቶች ከፍተኛ አስተዋጽኦ አድርገዋል። ይህም ብቻ አይደለም፣ በእምነት የማይመስሉ ደግሞ በህብረት አብረን እየኖርን ያለን ወንድሞች እህቶች ሙስሊም ወንድሞቻችን ከጎናችሁ ነን አለን አይዟችሁ በርቱ በማለት በርካታ ብር ድጋፍ ያደረጉልን ከ10 በላይ የሚሆኑ ሙስሊም ወንድሞቻችን አሉ። እነሱንም ልናመሰግን እንወዳለን ማለት ነው። ከዛ ውጪ በዚህ ቻሌንጅ እንቅስቃሴ ከፍተኛ አስተዋጽኦ ያደረጋችሁ የለፋችሁ የወረዳችሁ እንቅልፋችሁን አታችሁ ደጋፊ እየፈለጋችሁ የበረከት ስራውን ሼር በማድረግ በማስተባበር ከፍተኛ አስተዋጽኦ ያደረጋችሁ የሰማዕቱ የቅዱስ ጊዮርጊስ ወዳጆች በህንጻ ኮሚቴው ስም ልናመሰግናችሁ እንወዳለን ማለት ነው። እንግዲህ ህንጻ ኮሚቴው ስራው ከተጀመረ ጊዜ ጀምሮ በቀሲስ ቴዎድሮስ ብርሌው ሰብሳቢነት እንዲሁም ደግሞ በሰበካ ጉባኤው ምክትል ሰብሳቢ በወንድማችን በዳምጠው አራጊ አማካኝነት የቤተ ክርስቲያን ስራው ቀል ሳይሉ ሳይደከመ ሰለቸ ሳይሉ ሁለቱ ሰብሳቢዎች በዋናነት ስራውን እዚህ ያደርሰውታል ማለት ነው። እኛ ምንም እንኳን የቻሌንጁን ስራ ብንሰራ ከመጋረጃ በስተጀርባ ሆነው ስራውን እየሰሩ ያሉ በርካታ አክተሮች እንዳሉ ልትገነዘቡ ይገባል ማለት ነው። እነሱን ደግሞ በጸሎት ማሰብ ተገቢ ነውና እነሱ ጋር ሆነን አሁንም ስራውን እግዚአብሔር ጋር በዚህ አመት ለምረቃ የምናበቃ ይሆናል ማለት ነው። የመጨረሻው መልእክቴ አሁን ያለነው ያው ከዋዜማው ላይ ነን። ህዳር 12 ነገ ነው። ዛሬ ዋዜማው ላይ ነው የምንገኘው ማለት ነው። ነገ የማጠቃለያውን ሪፖርት በማህበራዊ ገጽ የምናሳውቅ ይሆናል። ነገር ግን ቃል ገብታችሁ ቃላችሁን ያልፈጸማችሁ ወንድሞች በተቻለ መጠን ዛሬም ነገም አርጋችሁ ቃላችሁን ይተፈጽሙና ገቢውን ይታደርጉልን በሰማዕቱ በቅዱስ ጊዮርጊስ ስም መልእክታችንን እናስተላልፋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሚካኤል ስዩም